ሰላም የዓለም ድንቅ የዩቲዩብ ቻናል ቤተሰቦች እንኳን ወደ ዓለም ድንቆች የዩቲዩብ ቻናል በሰላም መጣችሁ። ዓለማችን በሚስጥርና በማይታመን ነገሮች የተሞላች ነች። በተለይም የኢትዮጵያ ምድር ከታሪኳ ጥልቀት በላይ በእጽዋት ዓለም ውስጥ የሚደበቁ አስደናቂ ምስጢሮች አሏት። ዛሬ በብዙዎች ዘንድ በሚስጥር የምትጠቀሰውንና በመድኃኒትነቷ የምትታወቀውን አንድ እጽዋት እንቃኛለን። ለዘመናት ሲፈለግ የኖረ የመሰወር ጥበብ ቁልፍ በአንዲት ትንሽ የኢትዮጵያ እጽዋት ውስጥ ተደብቋል ብትባሉ ታምናላችሁ? ይህች ዕፅ ስትነኳት የምትሸማቀቅ አፈርኩሽ ወይም የሰው ነገር እንዲሁም በግዕዝ ዕፀ አሮን ትባላለች። ነገር ግን ገቢሯ ከምትሰጠው መጠሪያ እጅግ ይልቃል። የምትበቅልበት ጊዜና የምታብበው አበባ ቀለም ሚስጥሯን ይፈታሉ። ነጭ አበባ ለታላቅ ጥበብ ትሆናለች። ለትምህርት ከነጭ ተልባ እንዲሁም ከነጭ ማር ጋር በማቀላቀል ከመዝሙረ ዳዊት ውስጥ ያሉ ጸሎቶችን በመድገም ቀይ አበባ ደግሞ ለተለያዩ ነገሮች የመሰወር ጥበብ። የዛሬው ቪዲዮ በአባይ በረሃማ አካባቢዎች የምትገኘውን የሰው ነገር እውነተኛ ማንነት፣ ገቢርና ለምን ያለ ባለሙያ መጠቀም እንደሌለብን ያሳየናል። ይህን ቪዲዮ እስከ መጨረሻው ካያችሁት ታተርፉበታላችሁ። የሰው ነገር በሳይንሳዊ ዓለም ሚሞሳ ፑዲካ የምትባል በመልክዓ ምድሩ አረም ብትመስልም በአባይ ወንዝ ዳርቻ በረሃማ አካባቢዎች ብትበቅልም ልዩ የሚያደርጋት ገቢር አላት። በሌሎች ዘንድ ከድግጣ ጋር እና ከሌሎች እጽዋቶች ጋር ተመሳሳይ ቅርጽ በመኖሯ ለይቶ ማወቅ ከባድ ነው። ልክ እንደ ሰው ልጅ አፍሮ ራሱን እንደሚደብቅ ሲነኳት የምትሰበሰብበት እና የምትደበቅበት የተፈጥሯዊ ገቢሯ የሰው ነገር የሚለውን መጠሪያ አትርፏል። ይህ ባህሪዋ በባህላዊ ዕውቀት ለጥበብ መሰረት እንደሆነ ይታመናል። ይህች ተክል የምትገኝበት ጊዜም ሚስጥራዊ ነው። በጳጉሜ ወራት መጀመሪያ ላይ ብቅ ብላ በመስቀል በዓል አካባቢ ደግሞ ትደርቃለች። አጭር የህይወት ዑደቷ ለምን እንደዚህ ውድ እንደሆነች አመላካች ነው። የሰው ነገር ገቢር በአበባዋ ቀለም ይለያያል። ይህ የጥንት ጥበብ የጠበቀው ሚስጥር ነው። ነጩ አበባ የመክሰተ ሚስጥር ወይም ለትምህርት የሚሆን ነው። በትክክለኛው ገቢር ስትዘጋጅ የማስተዋል ችሎታን ትጨምራለች። የተደበቀ ዕውቀትን ለመረዳትና በህይወት መንገድ ለመብራት ትረዳለች ተብሎ ይታመናል። ፈዋሽነቷም በዚሁ ገቢር ሰፊ ነው። ቀዩ አበባ ደግሞ ለትልቁ ሚስጥር ለመሰወር ነው። ይህ ገቢር በተለይ አስቸጋሪና አደገኛ ነው። የሚሰወርበት ጥበብ መልኳን የመቀየር ጌታ ከሆነችው እስስት ጋር በማዋሃድ ነው። ይህ ጥምረት ተጠቃሚውን በአካባቢው ካሉ አይኖች የሚደብቅ ኃይል ይሰጣል። ከብዙ የፈውስ ጥቅሞች በተጨማሪ እንደ የቆዳ በሽታዎችና ቁስሎችን ትፈውሳለች። የዚህች ትንሽ እጽዋት ትልቁ ኃይል በመደበቅና በመገለጥ ላይ ነው። ሆኖም ጥበቡ በጣም ጥልቅ ነው። ማስጠንቀቂያም፣ ይህ የመሰወር ጥበብ የባለሙያዎች ዕውቀት ትክክለኛውን ጊዜና የተወሰነ ገቢር የሚፈልግ ነው። ምክንያቱም ሚዛኑን ካልጠበቀ ያለ ባለሙያ ከተሞከረ እና ተሰውራችሁ ትቀራላችሁ። ይህ ጥበብ አንድ ጊዜ ከተጀመረ ወደ ኋላ መመለስ ላይኖር ይችላል። ትሰወራላችሁ፣ ተሰውራችሁም በዛው ልትቀሩ ትችላላችሁና ነው። በባህል ሕክምና መስክም ሆነ በሌላ ገቢር ሲሰራ ሁልጊዜ ትክክለኛውን ጠቢብ ወይም ዕውቀት ያለውን ሰው ማማከር ወሳኝ ነው። ይህን ቪዲዮ ከወደዳችሁት ላይክ ያድርጉ። ይህን ሚስጥር ለሌሎች ለማጋራት ሼር አድርጉ። ስለ ሰው ነገር ያላችሁን ተጨማሪ ዕውቀት ወይም ማስተያየት ከታች ኮሜንት ላይ አስቀምጡ። ሰብስክራይብ በማድረግና የደወል ምልክቷን በመጫን ሌሎች ታላላቅ የኢትዮጵያ ሚስጥሮችን እንድትከታተሉ እንጋብዛለን። በሚቀጥለው ጊዜ እስክንገናኝ ደህና ሁኑ።